ሰላም ጤና ይስጥልኝ እንደምን አላችሁ በዛሬው ቪዲዮዬ ለቁርስ በጣም ቆንጆ ጤናማ የሻክሹካ አሰራር ይዤላችሁ ቀርቤያለሁ አብራችሁን ቆዩ ወደ አሰራሩ እንሂድ ሻክሹካውን ለመስራት የምጠቀማቸው እነዚህን 2 ቀይ ሽንኩርት 3 ፍሬ ነጭ ሽንኩርት ቲማቲም ቃሪያ 3 እንቁላል ዘይት ጨው በርበሬና ቅመሞችን ተጠቅሜ ቆንጆ ሻክሹካ ለቁርስ እሰራለሁ 3 ፍሬ ነጭ ሽንኩርቶች ደቀቅ አድርጌ ከትፌ መጥበሻው ላይ አድርጌያለሁ 2 የሾርባ ማንኪያ የሚሆን የወይራ ዘይት አድርጌ አቁላላቸዋለሁ ቀይ ሽንኩርቱን ከትፌ አዘጋጅቻለሁ ግማሹን አስቀርቻለሁ አንድ ከግማሹን ነው ከትፌ ያዘጋጀሁት ሽንኩርቱን አስገብቼ አብሬ አቁላላቸዋለሁ ሽንኩርቱን በዘይቱ በደንብ አቁላልቻለሁ አንድ የሻይ ማንኪያ በርበሬ አስገብቼ አብሬ አቁላላቸዋለሁ በርበሬው ትንሽ እንዲያቃጥል ስለፈለኩና ለከለርም ትንሽ ከለር እንዲኖረውም ስለፈለኩኝ ያደረኩት እናንተ ካልፈለጋችሁ ግን በርበሬው መተውም ትችላላችሁ በርበሬውን ከሽንኩርቱ ጋር በደንብ አቁላልቻለሁ ቲማቲሞቹን ከትፌ አዘጋጅቻቸዋለሁ ቲማቲሞቹን አስገብቼ አቁላላቸዋለሁ አንድ የሻይ ማንኪያ ከሙን አደርጋለሁ አንድ የሻይ ማንኪያ ብላክ ፔፐር አንድ የሻይ ማንኪያ ኦሬጋኖ ቅመሞችን እናንተ የመረጣችሁትን ወይም ያላችሁን የቅመም አይነት ተጠቅማችሁ ስሩት በቂ ነው መለውን ጨው ጨምሬ ቁሌቱን በደንብ አቁላላዋለሁ ሶሱ ልክ እንደዚህ ብዝት እንዲል ስለፈለኩ ነው ቲማቲሙንም ሽንኩርቱንም በዛ አድርጌ ሰራሁት እናንተ እንደምትሰሩት የእንቁላል ብዛት ሽንኩርቱንም ቲማቲሙንም መጥናችሁ አስገብታችሁ መስራት ትችላላችሁ ቃሪያውን የተወሰነውን እዚሁ ጋር ቁሌቱ ጋር እንቁላሉን ከማድረጋችሁ በፊት ማድረግም እንችላለን ቁሌቱን ቆንጆ አድርጌ አቁላልቻለሁ ቁሌቱን ከፈት ያደረኩ ያዘጋጀኋቸውን እንቁላሎች አደርጋቸዋለሁ እንቁላሉም ሌላ ዕቃ ላይ የሰበርኩ አለመበላሸቱን ቼክ ያደረኩ ነው ማደርገው ያዘጋጀሁት እንቁላል 3 ነበር ግን ቦታ ስላለኝ ተጨማሪ አንድ እንቁላል አደርጋለሁ አራተኛውን እንቁላል አድርጌ ለ6 ለ7 ደቂቃ የሚሆን አበስለዋለሁ በጣም እንዲበስል ከፈለጋችሁ እስከ 10 ደቂቃ ማቆየት ትችላላችሁ አስኳሉ ወይም የእንቁላሉ ቢጫው ክፍል ሳይበስል ፈሳሽ እንደሆነ ክሬም እንደሆነ እንዲወጣ ከፈለጋችሁ ደግሞ ለ4 ለ5 ደቂቃ ከድናችሁ አብስሉት ሻክሹካው ቆንጆ ሆኖ ብስል ብሏል እንቁላሎቹም ብስል ነው ያሉት ከላይ ቃሪያ ከትፌ አዘጋጅቻለሁ ቃሪያውን ጣል አደርግበታለሁ አብራችሁኝ ስለነበራችሁ ከልብ አመሰግናለሁ በሌላ ቪዲዮ እስክንገናኝ ሰላም ሁኑ